አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን አልሐምዱሊላህ። እኔ ጋር ሰላም ነው። ባለፈው የሴት ልጅ ሽምግልና የሚለውን ነበር ይዤ የቀረብኩላችሁ። በዛሬ ደግሞ ሴት ልጅ ከታጨች በኋላ ለእሷ የሚደረግ ነገር አለ። ያ እሱም ደግሞ ልብስ ይገዛላታል። ልብስ ስገዛላት ከቤተሰቧም ጭምር ነው የሚገዛላት እና ይሄንን ነው ይዤላችሁ የመጣሁት ውዶቼ። ለማን ለማን ትገዛለች የሚለውን አብረን እናያለን። ስትገዛ ቤተሰብ ማን ነው የሚያስፈልገው ልብስ የሚለውን እናያለን ውዶቼ። ቪዲዮውን ቢያንስ የመዳም ቅመሞች በአብዛኛው እናንተ ናችሁ የምታዩት። ቪዲዮ ባይመቻችሁ እንኳን እኔ ይመቻችኋል ብዬ ነው የሚያስበው። ምክንያቱም ማታውቁትን ነገር ነው እያሳወቅኳችሁ ያለሁት። ባህል ያኔ የሀላባ ባህል እንድታውቁ ያኔ የሚያስገርማችሁ ከሆነ ብዬ ነው ማታውቁት ነገር ነው ብዬ ነው ይዤ የመጣሁት። ያንን ደግሞ ታያታላችሁ ብዬም እርግጠኛ ሆናለሁ። ገባ ብላችሁ ምናልባት የቪዲዮ ከፊት ለፊት ያለው ምንድነው የሚያምር ነገር ይሄ ጽሁፍ ምናምን ላይኖረው ይችላል፣ ማለት ዲኮር ምናምን ላይኖረው ይችላል። ያን ደግሞ ለወደፊት እያስተካከልኩ መጣለሁ እና ለማንኛውም ቪዲዮውን ገባ ብላችሁ በማየት ካልተመቻችሁ እንኳን ክፍት አድርጋችሁ ለኔ ይቁጠርልኝ። ለኔ እንትን ይላል፣ ይጠቅመኛል። ክፍት በማድረጋችሁ ለኔ ይጠቅመኛል እና ያ ስለሆነ አደራችሁ አዲሶች ደግሞ ሰብስክራይብ በማድረግ ተባበሩን እላችኋለሁ። ቤተሰብ ሁኑ። እኔ እስከ የሀላባን ባህሎች ብዙ ነገር ይዤላችሁ እመጣለሁ። ያ ስለሆነ ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ ቪዲዮ በማየት ላይክ፣ ሰብስክራይብ በማድረግ ቪዲዮዬን ተባበሩልኝ እላችኋለሁ። ወደ ሀሳቡ እንለፍ እና ሴት ልጅ ከታጨች በኋላ ምን ታደርጋለች? ልብስ ትገዛለች። ልብስ ለማን ትገዛለች? መጀመሪያ ለራሷ ልብስ ይገዛል። ለራሷ ልብስ ይገዛል። ልብስ የሚገዛ ቀን በሀላባ ሴራ በደንብ የምታውቁት ነገር ማለት ነው። ያኔ ዛሬ ሳይሆን ልብስ ሲገዛላት እህት ወንድሞቿን፣ ጓደኞቿን ትጠራለች። ወንዱንም ሴቱንም ልብስ መጀመሪያ ልብስ ለመግዛት ቀጠሮ ይያዛል። የሽምግልና ሂደቶቹን ካላያችሁ መጀመሪያ እዩ። ከዛም በኋላ ወደዚህኛው ትመጣላችሁ። ልጅቷ ትታጫለች። ከታጨች በኋላ በዛኛው ቪዲዮ አስቀምጫለሁ። ለቤተሰቡ የሚመጣ ብር አለ። የሀሌ ብራ ወይም አርፊንጅ ብራ ተብሎ ይመጣል። አርፊንጅ ብራ የሚለውን አስረድቻለሁ። በዛኛው ምን ማለት እንደሆነ በዛኛው ቪዲዮ ማለት ትችላላችሁ። እና ከዛም በኋላ ለልጅቷ ልብስ የሚገዛበት ቀነቀጠሮ ይያዛል። ቀነቀጠሮ ይያዝና ወይ ለ15 ወይ ለወር እንደዚህ ይያዛል። ከዛም በኋላ እሷም ደግሞ ከተያዘ ይነገራታል። እንዲህ የልብስ ቀጠሮ የሚያዘው እኮ ከቤተሰብ ጋር ነው፣ ከእሷ ጋር እኮ አይደለም። ሽማግሌ ያኔም ሽማግሌ ነው መጥቶ የሱ የሚያገባት የልጅቷ የሚያገባት ባል ቤተሰብ ሽምግልና አሁንም መጥቶ ልብስ ልንገዛላት ቀጠሮ ይያዝልን ብሎ ይመጣል ቤተሰብ ጋር። ከዛ ቀጠሮ ይያዛል። ሁለቱ ፋሚሊ ነው ይሄን ነገር የሚጨርሱት ማለት ነው። ልጅቷ የምታውቀው ነገር የለም ማለት ነው። ከዛም በኋላ ነው የልብስሽ ቀጠሮ ቀን ይሄ ነው ተብሎ ይነገራታል ለልጅቷ ማለት ነው። ከዛ ልጅቷ እሺ በማለት ትቀበልና መጥራት ያለባትን እህት ወንድሞቿን፣ ጓደኞቿን ትጠራለች። መጥራት ያለባትን ማለት ነው። ጓደኞቿን መጥራት ያለባትን ጓደኞቿን ትጠራለች። እህት ወንድሞቿ ማይቀሩት ናቸው። እህት ወንድሞቿን ትጠራለች። ከዛን ይሄዳሉ ወደ ከተማ፣ የተፈለገበት ወደ ከተማ፣ አቅራቢያ ያለበት ወደ ከተማ ይወጣል። ከዛን ከተወጣ በኋላ ልብስ እንዲህ ዞራ ተሽከርክራ መርጣ
እያንዳንዱን ልብስ ነው የሚገዛው። እያንዳንዱን ልብስ ማለት ነው። አንድ ቅያሪ ላይ እያንዳንዱ አንድ ሻርፕ ይገዛላታል። አንድ ሻርፕ እያንዳንዱ እንትን ላይ ጫማ ይገዛላታል። ቢያንስ ለሷ ያኔ እስከ 6 ቅያሪ ይባላል። እስከ 6 ቅያሪ ተብሎ ለሷ እስከ 6 ቅያሪ ይገዛላታል። ሲቀጥል ደግሞ ለማን ይገዛል? ለአያት ይገዛል። ለእናት አያት ይገዛል። ለአባት ማለት ለእናት እናት ይገዛል። ለአባት እናት ይገዛል። ለሁለት አያቶች ይገዛል። ለእናት ይገዛል። ለእናት ይገዛል። ለአባት ያን ቀን አይገዛም። ለአባት እነሱ ናቸው መግዛት ባለባቸው ሁኔታ ልብሱን። አሁን ልብሱ ይገዛና ያን ቀን በቃ ልብሱ ሁሉም ይገዛል። ለእናትና ለእናት ሙሉ ልብስ ይገዛል። ከነ ውስጥ ልብሱ ሙሉ ልብስ ይገዛል። ዣንጥላ ይገዛል። ጫማ ይገዛል። ሻሽ ይገዛል። ሻርብ ይገዛል። በአጠቃላይ ሙሉ የተሟላ ልብስ ይገዛላታል ማለት ነው። ከዛም ለአያትም እንደዛ ሙሉ ልብስ ይገዛላታል። ለሁለት አያቶቹም ማለት ነው። እዚህ ጋር ለማን ነው የሚገዛው? ለወለደች እናት ለሁለት አያቶች ልብስ ይገዛል። ከዛም በኋላሳ ምን ይደረጋል? ይሄ ልብስ የት ነው የሚሄደው? የልጅቷ ባል ቤተሰብ ጋር ባልዮ ነው ልብሱን ይዞ የሚሄደው። እሱም ደግሞ ዘመድ አዝማዱን ይጠራል፣ ጓደኞቹን ይጠራል። ጓደኞቹ ያግዙታል፣ ልብስ በመግዛት ያግዙታል። እሱም ዘመድ አዝማዱን ጓደኞቹን ይጠራል፣ እሷም ትጠራለች። ይኬዳል። ያን ቀን ይበላል፣ ይጠጣል። ልብሱ ከተገዛ በኋላ ይበላል፣ ይጠጣል። ሻይ ቡና ይባላል። ዘና ፈታ ተብሎ ቀን የተወጣ ማታ ነው ወደ ቤት የሚመለሰው ማለት ነው። ሩቅ ከሆነ ዘመድ ጋር ይታደራል። በቃ እንደዛ ሆኖ ውሎ ጠጥቶ በልቶ ዘና ብሎ ልብሱ ማጋ ነው ባልዮ ቤተሰብ ጋር ባልዮ ነው ይዞ የሚሄደው። ከዛስ እንደገና ልብስ ለማስገባት ተብሎ ቀጠሮ ይያዛል። ልብስ ለማስገባት አሁንም ሽማግሌ ነው የሚመጣው ለዚህም ማለት ነው። ልብስ ለማስገባት ተብሎ ቀጠሮ ይያዛል። ከዛ ሽማግሌ መጥቶ ቀጠሮ ተይዞ እንደዚህ ቀን ተብሎ አሁንም ለ15 ወይም ለ15 ብዙም አይበልጥም ለ15 ተብሎ ቀጠሮ ይያዛል። እና የልጅቷ ቤተሰብ ለመቀበል በዝግጁ ትጠብቃለች፣ ደግሳ ትጠብቃለች። የልብስ የሚገባ ቀን ልብስ ሲመጣሳ እንዴት ነው የሚመጣው? ልብስ ሲያስገቡ የልጅቷ ባል ቤተሰብ ከልብስ ጋር የሚመጣ ከሱ ቀደም ብዬ የምነግራችሁ ለአባት እነሱ ናቸው የሚገዙት። ለአባት ይሄ ሰው አይደለም፣ እነሱ ናቸው ማለት ምርጫው የነሱ ነው። ጋቢ ይገዛሉ፣ የወንድ ዣንጥላ ይገዛሉ፣ ሻሽ ይገዛሉ፣ ሙሉ ልብስ ይገዛሉ። ለአባትም እንደዛ ይገዛና እነሱ ናቸው ይሄን ነገር ገዝቶ ከዛ መጀመሪያ ከተገዛ ልብስ ከሷ ልብስ ጋር አብሮ ይመጣል። ከዛስ ከልብሱ ውስጥ ምን ይመጣል? ለልጅቷ ሽቶ፣ ቅባት፣ ሳሙና በቃ በአጠቃላይ ኮስሞቲክስ ነገሮች አብሮላት ይመጣል። ማስቲካ፣ ከረሜላ ምናምን ይሄን በቃ ባልዮ ይሄን ገዝቶ በልብሱ ውስጥ አድርጎ ይዞ ይመጣል። ከዛን እና እሱም ብቻ አይደለም ለአባት ደግሞ እንደዛ ቡና፣ ጋዝ፣ ድሮ ያው ጋዝ ኩራዝ እንደሚጠቀሙት ቡና፣ ጋዝ፣ ሌላ ምንድን ነው በቃ በቋሚና ቡና፣ ጋዝ፣ እንጨት በጭነት ይመጣል። የሚገርማችሁ እንጨትም ይመጣል። ከዛ ይሄ እንጨት፣ ቡና፣ ጋዝ ይመጣል። ከዛስ ይሄ ከመጣ በኋላ እነሱን ይቀበላሉ አይደል? በቃ እንዲህ ይመጣሉ። እራት ምናምን ይበላል። ተበልቶ ተስተናግዶ ይጨረሳል። ከዛ ይሄ ቤተሰብ ይቀመጣል። እሱም አባትም ቤተሰቡን ጠርቶ ነው የልጅቷ ልብስ የሚመጣ ቀን ነው ብሎ ቤተሰቧን ይጠራታል። ከዛ
የእሱን ቤተሰብም የእናት ቤተሰብም ይጠራል። ከዛ ይሄ ሰው ይቀመጥና ፕሮግራሙ ካለቀ መብላ መጠጣቱ ካለቀ በኋላ ይሄ ሰው በመደዳ እንዲህ ይቀመጣል። ከተቀመጠ በኋላ ቀድሞ አባት ይዘየራል። በተመጣው ነገር በጋቢው በሻሹ ሻሽ ማለት ጥምጣም፣ ይሄ የዛሬ ጥምጣም ነው። በሱ በጋቢ ዣንጥላ፣ ለሱም የጥቁሩ ትልቅ የአባቱ ዣንጥላ የለም እሱ በቃ በመጣው ልብስ ባልና የባል ጓደኛ ሆኖ መጥቶ ጉልበት እየሳሙ ያስረክባሉ። ግንባር እየሳሙ ጉልበት እየሳሙ ያስረክባሉ። ቀጥሎ ለእናትም እንደዛው የመጣላትን ከነቡናዋ ከነጋዙ የመጣውን እንዲህ ከነ ልብሱ ያለውን እንዲህ ታሽጎ ይመጣል ይሰጣሉ። ጉልበት ግንባር እየሳሙ ትከሻ እንዲህ ሁለት ትከሻ እየሳሙ ይሰጣሉ፣ ያስረክባሉ ማለት ነው። ለአያትም እንደዛው በዛ ሁኔታ ለሁለት አያቶችም የመጣላቸውን ልብስ በእንደዛው በዛ ሁኔታ ይረከባሉ ማለት ነው። ከዛስ በኋላ ይረከባሉ። ስንት ቀን ነው የሚቆዩት እነዚህ ሰዎች የመጡ ሰዎች ማለት ነው? በትንሹ ማለት ነው። በትንሹ 3-4 ቀን ይቀመጣሉ። ልጅቷ ቤተሰቤም ማለት ነው። ሽማግሌዎቹ ይሄዳሉ። ባልና የባል ጓደኛ ዋና ቤስት ጓደኛ የሚባል አንድ ጓደኛ ይኖረዋል ለባል ማለት ነው። እና ለልጅቷም እንደዛ ቤስት ጓደኛ የምትባል አንድ ጓደኛ ትኖራታለች። እና ከዛ ይሄ ባልና ጓደኛ በእርግጠኝነት አንድ ሳምንትም ያስቀምጣሉ። ሲያስቀምጡ ታርዶላቸው ስጋ እየበሉ አማርጦ አይቤ እየተሰራላቸው በቃ በክድሚያ ነው የሚበሉት። ስበሉሳ ቤስት ጓደኛ ለሴቷም አለች ብያቸዋለሁ አይደል? የሴቷ ቤስት ጓደኛ ቤቷን ለቃ ነው የምትመጣው። አስፈቅዳ ቤቷን ለቃ ትመጣና እነዚህ ልጅቷ እኮ አትታይም። እኔ ይሄን ነገር በመጀመሪያ ቪዲዮ ሰርቻለሁ፣ ያላያችሁ ማየት ትችላላችሁ። ሴት ልጅ ስታገባ ያለውን እንትን ብዬ ሰርቻለሁ። ልጅቷ አትታይም፣ ለነሱ ለባል አትታይም። ይጋረዳል። ድሮ መደብ ነበረ፣ በመደብ ይቀመጣሉ፣ ይጋረዳል። በቃ እነሱም አይታዩም፣ ልጅቷም አትታይም። ከዛ እናት ውስጥ ነው የምትቀመጠው፣ ብዙም አትወጣም። በቃ እነሱም ሊወጡ ሲፈልጉ ለሽንታቸው ይወጣሉ። ከዛን በቃ ተመልሰው ይቀመጣሉ፣ ይተኛሉ፣ ይበላሉ። ጫት እኛ ሀገር የታወቀ ነው፣ መደበሪያ ነው። ጫት ይመጣል፣ ቀን ጫት ይቃማል፣ ወይም ማታም እንደዛው ይመሻል እየተቃማ። በቃ ሳምንቱ ሙሉ ፈታ እያሉ ልጅቷ ቤተሰብ ጋር ፈታ እያሉ ይቆያሉ፣ እየበሉ እየጠጡ። ልጅቷ ደግሞ የልጅቷ ጓደኛም እንደዛ እሷ ነች ምግብ አቅራቢ፣ እሷ ነች ቁጭ ብላ ምታበላ፣ እሷ ነች ምታጫውተው፣ እሷ ነች በቃ የእሷ ጓደኛ ቤስት ጓደኛ ማለት ነው። እሱም ከቤስት ጓደኛው ጋር ለሁለት ሆኖ ነው የሚቀመጡት ለአንድ ሳምንት ወይም ለ4 ቀን። በቃ አነሰ ቢባል ለ4 ቀን ይቀመጣሉ። ከዛሳ እነሱ ቁጭ አሉ አይደል? አሁን ደግሞ የልጅቷ ጓደኞች ይመጣሉ ልብስ ለማየት። ልብስሽን እንያ ብሎ ይመጣሉ። ይሄ ሴራው ነው። ልብስ ለማየት ይመጣሉ። ከዛ ሲመጡ ልብስ እያንዳንዱን ጓዳ ሆኖ እያንዳንዱን ልብስ እያወጡ ያያሉ። ሊያዩ ለመጡ ልጆች መጀመሪያ ነግሬያቸዋለሁ። ሊያዩ ለመጡ ልጆች ከረሜላ፣ ማስቲካ እንደዚህ አይነት ነገሮች ይዞ ይመጣሉ አላልኩም? ያንን እያወጣች ለጓደኞቻቸው ትሰጣለች። ልብስ ለማየት ለመጡ ጓደኞቿ እንትን ከረሜላ፣ ማስቲካ ምናምን የመጣውን አውጥታ ትሰጣለች። ከዛም በኋላ ይመጣሉ። ነገ ተነገ ወዲያ እንዲህ እያለ ጓደኞቿ በየቀኑ ይመጡ። ሌሎቹ እየተቀያየሩ ይመጣሉ። ልብሷን ያያሉ እና ሲያዩ እሷ ደግሞ የማስቲካ ከረሜላ አውጥታ ትሰጣለች። እና በዚህ መልኩ የልብሷ ፕሮግራም በዚህ መልኩ ያልቃል። እና እነዛ ባሏ
ከጓደኛው ጋር ሳምንት ደርሶ በልቶ ጠጥቶ ታርዶላቸው ተካድሞ ነው የሚሄዱት። እሱንም በግድ እነሱ ባሎች ናቸው እኒህ ስሉ ነው በግድ እኒህ ካሉ ነው የሚሄዱት እንጂ ይሄ የልጅቷ ቤተሰብ አይለቅም። ያበላል፣ ያጠጣል፣ እያቀያየረ አይቤውን፣ ሲጋውን፣ ወተቱን በቃ ክድሚያ ተይ እና እንደዛ እየተደረገ የኛ የሀላባ ባህል ይሄ ነው እላችኋለሁ ውዶቼ። ቪዲዮን ጨርሳችሁ ካያችሁ አላህን የማያልቅ በረከት እንድሰጣችሁ እመኛለሁ። አበዛውባችሁ። ይቀጥላል፣ ባህላችን ይቀጥላል። ላይክ ሰብስክራይብ በማድረግ ተባበሩን ውዶቼ እላችኋለሁ። ጨርሳችሁ ላያችሁ አመሰግናለሁ። መልካም ቀን ይሁንላችሁ።